ሰሩ አዘዛቸው። ያ በቁርአን ላይ እያሳየንሽ ይሁን ምናልባት ከፍቷል መሰለኝ። ተመልከቸው። አብርሃምና እስማኤልን አምላክ አላህ ሱብሓነሁ ወተዓላ ቃል ኪዳን ይዞባቸው የሰሩት ቦታ እንጂ ጣዖት አይደለም። ነብያት ደግሞ ጣዖትን አይሰሩም በፍጹም። ጣዖት ማለት ያ ነገር እንዲመለክ ከሆነ ነው። ያ ብናመልከው ኑሮ ጣዖት ይሆናል፣ ትክክል። ነገር ግን እርሱ አናመልክም። እርሱ ምንድነው ታዲያ ከተባለ አቅጣጫ እንጂ ሌላ አይደለም። ያው ቤቱንም ይላል ያንን የምታየው ጥቁሩን ቤት ማለት ነው። ቤቱንም ለሰዎች መመላለሻና ጸጥተኛ ባደረገን ጊዜ አስታውስ። ከኢብራሂምም መቆሚያ መስገጃን አድርጉ። ወደ ኢብራሂምና ወደ እስማኤልም ቤቴን ለዘዋሪዎቹና ለተቀማጮቹ ለአጎንባሾቹ ለሰጋጆቹ አጥሩ ስንል ቃል ኪዳን ያዝን እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ ለሶላት ለሚሰግዱ ሰዎች አቅጣጫ የሆናቸው ዘንድ ከአብርሃምና ከእስማኤል ቃል ኪዳን ይዞባቸው የሰሩት ቤተ አምልኮ ነው። አብርሃምና እስማኤል መሰረቱን አንስተው እንደሰሩም እዚያው ላይ ወረድ ብሎ ምን ይላል? ወረድ አድርገው ያውና ኢብራሂምና እስማኤልም ጌታችን ሆይ ከእኛ ተቀበል አንተ ሰሚውና አዋቂው አንተ ነህና የሚሉ ሲሆኑ ከቤቱ መሰረቱን አንስተው ባደረጉ ጊዜ እያለ ይናገራል። ያንን ካዕባን የሰሩት አብርሃምና እስማኤል ናቸው። እነዚህ ታላላቅ ሁለት ነቢያት በፍጹም ጣዖትን የሚሰሩ አይደሉም። ጣዖት ሊባል የሚችለው መቼ ነበር? ለእርሱ አምልኮ በመፈጸም ነበር። ለእርሱ አምልኮ እንፈጽማለን ወይ? በፍጹም። ለማነው አምልኮ የምንፈጽመው? ለአንዱ አምላክ ለአላህ ብቻ ነው። ቁል ኢኒ ኡሚርቱ አን አዕቡደላህ፣ ሙሐመድ ሆይ እኔ አላህን በብቸኝነት እንድገዛ ታዘዝኩ በላቸው ይላል። ታዲያ ካዕባ ለምንድን ነው ከተባለ ወደዛ የምትዞሩት አቅጣጫ ብቻ ስለሆነ ነው። ወደ አንድ አቅጣጫ ስለተዞረና አምልኮ ለአምላክ ስለተፈጸመ ያን አቅጣጫ መልክ ነው ማለት ነው ወይ? አይደለም። ምናልባት መጽሐፍ ቅዱስ ላይ አይተሽ ሊሆን ይችላል። ካላየሽም ምን ይላል? ወደ ቤተ መቅደስህ ዙሬ እሰግዳለሁ ይላል ዳዊት አይደለ? በጣም በርካታ ቦታ ላይ አለ። ያን ቤተ አምልኮን አመለኩት ማለት ነው ወደዚያ ዙረው ስለሰገዱ? በፍጹም ለእሱ አይደለም የሚሰገደው፣ ወደ እርሱ ነው የሚሰገደው። ገብታችኋል አይደል? ለማን ነው የሚሰገደው? ለአንዱ አምላክ ነው። ነገር ግን ወደዛ አቅጣጫ እንደ አቅጣጫ እንጂ ሌላ አይደለም። ወደ አቅጣጫ እንደሆነ አቅጣጫ ብሎ አላህ ቃል በቃል እንደጠራው የምናሳይሽ ሱረቱል በቀራ ላይ ያወጣላት አንደኛው ጁዝ ላይ ሱረቱል በቀራ ላይ ያውና ተመልከች። እዚህ ጋር እንደዚሁም እንደመራናቸው ይላል በሰዎችም ላይ